ጨረቃዎቹ ተመልሰዋል። ጠፉብን፣ ጨነቀን፣ ጠበበን ስትሉ ለነበራችሁ ሁላ እንኳን ደስ ያላችሁ። ከሳምንት ቆይታ በኋላ ማለትም ከ8 ቀን ቆይታ በኋላ ወደ ራሳቸው ቻናል ተመልሰው መተውልናል። እንደዚህ ፏፈሽፈው ድምቅ ብለው ማለት ነው። እንኳን ደስ ያላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ይሄን ቪዲዮ ሲጀምሩ በላይክ ጀምሩ፣ እንዲሁም ደግሞ ቻናልን ሰብስክራይብ አድርጉ፣ አበረታቱኝ የኔ ቅመሞች ማለት ነው። እንግዲህ እነ ቅመሜ ሰሞኑን ቤት አልነበሩም፣ ወደ ጉዞ አቅንተው ነበረ። የት ሄዱ የት ጠፉ እያላችሁ ስትጨነቁ ነበረ። የቆየ ቪዲዮ ላይ እየሄዳችሁ ለኮሜንት ስታደርጉ እያዩ ነበረ። ከዛም ማነሱም እንግዲህ ቤተሰቦቻችንን ፋሚሊዎቻችንን ማስጨነቅ የለብንም ብለው በቲክቶክም በፌስቡክም ሾርት ቪዲዮችን ኢንተርኔት በሚያገኙበት ታይም ሼር እያደረጉ ነበረ። እንግዲህ ጉዞ ወዴት ነው ካላችሁ ወደ መንፈሳዊ፣ ሁሌም አለማዊ ብቻ ሳይሆን እስቲ ራሳችን ደግሞ አደስ እናደርግ ከሚያስጨንቀን ነገሮችም አንዳንድ ሸክሞች ይቀሉናል። እዛ ስንሄድ በጣም ብዙ ነገሮች ብዙ ሸክሞቻችን ይቀሉልናል ብለን እኔና ሀይሚ ተነጋግረን ተነስተን ጉዞ ሄድን። ጉዞ ወዴት ካላችሁ እንግዲህ እንደነገርኳችሁ ወደ ጻድቃኔ ማርያም ነው ያመሩት። ከነዊና ከነፍጼ ጋር ሆነው እውነት ለመናገር በጣም ደስ ይላል። እንደዚህ አይነት በሃይማኖታችን ላይ ጠንከር ስንል ነገሮችም ህይወታችንም የተስተካከለ ሁሉ ነገራችን ሸክማችን የቀለለ ነው የሚሆንልንና እውነት ለመናገር ሀይሚና ብሩኬ ከምንም በላይ ነው ያስደስቱን። በዚህ አጋጣሚ እንደዚህ የለቅሶ የጭቅጭቅ የንትርክ ቪዲዮዎች ሲለቁ በጣም ብዙ እይታዎች ብዙ ነገሮች ይኖሩታል። ወደ ሃይማኖት ወደ እንደዚህ አይነት ቦታ ደግሞ ሲሄዱ ደግሞ እንግዲህ እንደምናውቀው ነው። ነገር ግን ገብታችሁ እዩ። ለምን የሰው ልጅ ሁሌም በለቅሶ በጫጫታ ሲመጡ በጣም ስለሚጋነንላቸው እነሱም ቁም ነገሩን ትተው ወደማይሆን ነገር ነው ይዘው የሚመጡት ማለት ነው። እና እንደዚህ አይነት ነገሮችን ይዘው ሲመጡ ደስ ሲል የሆነ እንዴት ነው የሃይማኖትን የመንፈሳዊን ለስጋችን ብቻ ሳይሆን ለነፍሳችን የሚሆን ነገሮች ይዘው ሲመጡ ይሄን ስናበረታታ እነሱም ደስ ይላቸዋል፣ በተደጋጋሚ ያደርጉታል ማለት ነው። እና ወዶችዬ ሰሞኑን እንግዲህ የነበሩበትን ሁኔታ ተናግረዋል። መንገዱም እንግዲህ በጣም አድካሚ ነበረ፣ ከነበርንበት ትንሽ ወጣ ብለን ነው ብለዋል። ያው መንገዱ ያደክማል፣ ነገር ግን ስጋችን ቢደክምም ነፍሳችን ደግሞ ትጠነክራለች ብዬ ነው ማስበው እኔ። እና እውነት ነው፣ በጣም ደስ የሚል ቦታ ነው የሄዱት። ከዛ ከጭቅጭቅ ከውካታ ከንትርክ ቆይታ በኋላ እንግዲህ እንደዚህ አይነት ቦታ ሲሄዱ ደግሞ ሁሉ ነገራቸው ታድሶ ነው የሚመጡትና ስጋቸው ላይም ነፍሳቸው ላይም ጠንካራዎች ነው የሚሆኑት ማለት ነውና እውነት ለመናገር በጣም ደስ የሚሉ ፍቅረኛሞች ሀይሚና ብሩኬ እንዲሁም ደግሞ እነዊና እነፍጼም አብረዋቸውን የሄዱት በጣም ደስ የሚል ጊዜ ነበር ያሳለፉት እዛ። ከዛ ሲመለስ ደግሞ ብሩኬ እንግዲህ ያው ለሀይሚ አይታማም። ሀይሚ እዛ በጣም ደክመን ስለመጣን እስኪ ሰርፕራይዝ ላርጋት ትንሽ ጊዜ አብረን እናሳልፍ ብሎ ቤት ውስጥ እንግዲህ ባለው ነገር እንደዚህ ፏፈሽ አድርጎ ሀይሚን እንግዲህ በአይፎን ፕሮ ማክስ ሰርፕራይዝ አድርጓታል። ሀይሚም እንግዲህ ከምላችሁ በላይ ተደስታለች፣ በሳቅ ሆናለች። ብሩኬም እሷ አንቺ ተደስተሽ ስላየውሽ እኔም ደስ ብሎኛል ብሏል። በዚህ አጋጣሚ እውነት ለመናገር ብሩኬ ማለት የልብ ሰው ነው ማለት ነውና ሀይሚን በጣም እንደሚወዳት በጣም እንደሚያከብራት ከዚህም በላይ እንደሚገባት ተናግሯል። ወደ ጻድቃኔ ማርያም ሳይሄዱ በፊት ከዛ ስንመጣ ሀይሚ 300 ሺህ ገብታ ተጠብቀን 300 ሺህ አስገቡን ብለው ነበር። እንግዲህ የማዳም ቅመሞች ደግሞ አይታሙም፣ በዚህ ሁኔታ አይታሙም። የምሬን ነው የምላችሁና የአቅማቸውን አድርገዋል፣ ግን ትንሽ ይቀራቸዋል ማለት ነውና በዚህ ቪዲዮ ወይ ደግሞ በቀጣይ ቪዲዮ ሀይሚ 300ን ትቀውጠዋለች ማለት ነው። ከዛ በኋላ እንቀውጠዋለን ብሏል ብሩኬ። ያው አልደረሱም፣ ግን ሄደዋል፣ ያቅማቸውን አድርገዋል፣ ግን አልደረሱም ማለት ነው።
እና ደስ የሚል ጊዜ አሳልፈው እንደመጡ በተደጋጋሚ ደግሞ እንደሚሄዱ ከዚህ በፊትም እናንተ የማዳም ቅመሞች ኮሜንት ላይ ለምንድነው መቅዶኒያ የማትሄዱት ለምንድነው አቅመ ደካሞችን የማትረዱት ባላችሁ መንገድ መቅዶኒያ ሄደው ምሳ ግብዣ አድርገዋል። በዚህ አጋጣሚ የእናንተ ኮሜንት ምን ያህል ኃይል እንዳለውና እነሱም ደግሞ ምን እንዴት እንደሚረዱ አይታችኋል ብዬ አስባለሁ። ምክንያቱም በኮሜንታችሁ እንትን ነው እዛ ጋር ትእዛዝ ነው ሄደው መቅዶኒያን ምሳ የጋበዙት ማለት ነው። ብሩኬ በዚህ አጋጣሚ በጣም ጥሩ ልጅ ነው። ቀጥሉበት። መልካም ጊዜ